ውድ ተመልካቾቻችን እንደምናችሁ። በዛሬው ዕለት ስለ ቴንስ እንጀምራለን። እንግዲህ ቴንስን እስካሁን እናወራበታለን በዚህ ቶፒክ ላይ ብለን ብዙ ጊዜ ተነጋግረናል። ይሄ ደግሞ በጣም መሰረታዊ ስለሆነ ነው። ስለዚህ ዛሬ እንጀምራለን ማለት ነው። እስካሁን የተማርናቸው ብዙዎቹ ነገሮች ለዚህ ግብዓት የሚሆኑ ስለነበሩ ነው። አሁን ከዚህ በኋላ እንማርና የበለጠ ደግሞ እንግሊዝኛን በደንብ እየተረዳ ነው ከዚህ በኋላ እንሄዳለን። ስለዚህ ሰብስክራይብ ያላደረጋችሁ ውድ ቤተሰቦች ሰብስክራይብ በማድረግ እንተባበሩን። እንዲሁም ደግሞ ከወደዳችሁት ላይክ አድርጉ። እንዲሁም ደግሞ በጣም ለሌሎች ሰዎች ይጠቅማል ካላችሁ ሼር በማድረግ እና ሀሳብ ደግሞ ካላችሁ ኮመንት በመስጠት ለቻናላችን ድጋፍ እንድታደርጉ እንጠይቃለን። ይህንም እንደምታደርጉ ተስፋ እናደርጋለን። ስለዚህ የዛሬውን ርዕስ እንጀምራለን ማለት ነው። እንግዲህ ዛሬ የምናያቸው ዋና ዋና ኦብጀክቲቮች ዓላማዎቻችን ምንድናቸው? አንደኛ ፎርምስ ኦፍ ቨርብስ የምንለውን የቨርብ አይነቶች፣ ቨርቦች ወዴት ይለዋወጣሉ። ያ የሚለዋወጡት ያው ቴንስን ለመግለጽ ነው እና እሱን ከባለፈው ክፍል ሪቫይዝ እናደርግና በመቀጠል አድቨርብ ኦፍ ፍሪኩዌንሲ ደግሞ ፕሬዘንት ሲምፕል ቴንስን ስንጠቀም የምንጠቀመው የጊዜ ገላጭ ነው። ጊዜን ነው የሚገልጸው። ስለዚህ ጊዜን የሚገልጹት እነዚህ ቨርቦችንም ቃላቶችንም ወይም አድቨርቦችንም የግስ ገላጮችንም ዛሬ እንመለከታለን። በመቀጠል ደግሞ ታይፕስ ኤንድ ስትራክቸርስ ኦፍ ቴንስስ፣ የቴንስ እንዴት ነው ቴንስን የምንሰርተው፣ እንደውም ደግሞ አይነቶቻቸው ስንት ናቸው የሚሉትን እናይና ከዛ ውስጥ አንዷን ቴንስ ዛሬ እናያለን። ፕሬዘንት ሲምፕል ቴንስን ዛሬ እንጀምራለን ማለት ነው። የቴንስ አይነቶችን ካየን በኋላ ማለት ነው። ስለዚህ ይህንን ለመረዳት ከታይፕስ ኦፍ ቨርብ ወይም የቨርብ ፎርማቸውን በማየት እንጀምራለን ማለት ነው። ተመልከቱ እዚህ ጋር ሰም ኤግዛምፕልስ ኦፍ ሪጉላር ቨርብስ ናቸው። እነዚህ ቨርቦችን ባለፈው እንግዲህ ክፍል ከተከታተላችሁ ስለ ቨርብ ስናወራ ሪጉላር እና ኢሪጉላር ቨርብ ብለን ከፍለናቸዋል። ሪጉላር እና ኢሪጉላር ብለን ቨርብን የምንከፍለው ፓስቴንሳቸውን ወይም ፓስት ፓርቲሲፕላቸውን እነዚህን ማለት ነው ፓስቴንሳቸውን ወይም ፓስት ፓርቲሲፕል፣ ይሄ ፓስቴንስ ወይም ፓስት ፓርቲሲፕል ይባላሉ። ወደ ቨርብ ሁለተኛ ቨርብ እና ወደ ሶስተኛ ቨርብ ስንለውጣቸው እንዴት ነው የሚለወጡት? ኢዲ ብቻ ነው የሚጨምሩት? ኢዲ ይጨምራሉ ወይስ ዲ ብቻ ነው የሚጨምሩት? ወይስ ደግሞ ሙሉ ራሳቸውን ይቀይራሉ በሚል አይተናል። ራሳቸው ሙሉ ለሙሉ የሚቀይሩ ከሆኑ ኢሬጉላር ቨርብ እንላቸዋለን ብለናል። መጨረሻቸው ላይ ግን ዲ ወይም ኢዲ ብቻ የሚጨምሩ ከሆነ ደግሞ ሪጉላር ቨርብ እንላቸዋለን ብለን ለሁለት ከፍለናል። ስለዚህ ይሄ በጣም አስፈላጊ ስለሆነ ዛሬም የደገምነው፣ ምክንያቱም ቴንስ ላይ እነዚህን ቨርቦች ነው በቃ እየለዋወጥን አረፍተ ነገር የምንሰራው። ስለዛ በጣም አስፈላጊ ስለሆነ ነው። ስለዚህ ቨርብ ዋን ብዙ ፎርም ነው ያለው። በነገራችን ላይ ቨርብ ዋን እቺ ብቻ አይደለችም። አሁን ሄት ይልና ሰርድ ፐርሰን ሲሆን ሄትስ በማለት ኤስም ሊጨምር ይችላል። አንድ ሁለተኛ ደግሞ ቱ ኤት፣ ቱን ከፊት ለፊት በማድረግም እንጠቀማለን። እንዲሁም ደግሞ አይኤንጂ ፎርም እንጠቀማለን። እነዚህ ቃላቶች እንኳን ብዙዎቹ ኤንጂ የማይቀበሉ ናቸው። ለምሳሌ አሁን ፕሪፔሪንግን ብንወስድ ፕሪፔር፣ አሁን ሂ ፕሪፔሪንግ ብለን አይኤንጂ ፎርም እንለውጠዋለን። አብዛኞቹ እዚህ ጋር ግን ያሉት ቨርቦች ወደ ኤንጂ የመለወጥ አዝማሚያ የሌላቸው ናቸው። አንዳንድ ኤክሴፕሽናል ኬዝ ላይ ይለውጧቸዋል። ስለዚህ እነዚህ ሶስት ነገሮች ይኖሩታል ቨርብ ዋን ማለት ነው። ስለዚህ ቱ ይሆናል፣ ኤስ ይጨምራል፣ ድጋሚ አይኤንጂ ፎርም መሆን ይችላል። ከዛ ውጭ ግን እነዚህኛቹ ደግሞ ቨርብ ቱዎች ደግሞ ኢዲን በመጨመር ወደ ፓስቴንስ ወደ ኃላፊ ጊዜ ይለወጣሉ። ይሄም ኢዲ። ሌሎች ደግሞ ራሳቸውን የሚለውጡ አሉ፣ በቀጣይ እናያቸዋለን። ስለዚህ እዚህ ጋር አሁን ሄት መጥላት ነው። ሄትድ ያው ጠልቷል፣ ኃላፊ ጊዜ ሊያሳልማል ማለት ሄትድ ይሆናል ማለት ነው። ላይክ ላይክድ መውደድ ማለት ነው። ላቭ ላቭድ ማፍቀር የሚለውን ይነግረናል ማለት ነው። ሆፕ ተስፋ ማድረግ ነው። ሆፕድ ይሆናል ማለት ነው። ፕሪፔር ማዘጋጀት ነው። ፕሪፔርድ ወደ ፓስቴንስ ሲለወጥ ፕሪፔርድ ይሆናል ማለት ነው። ፕሮሚስ ቃል መግባት ነው። ፕሮሚስድ ሆኖ ኢዲ ይጨምራል ማለት ነው። ሌላ ተጨማሪ እዚህ ጋር አሁን ኢዲ ነው የሚጨምሩት። የቀድሞቹ ዲ ብቻ ነበር የሚጨምሩት፣ እነዚህ ደግሞ ኢዲ። ክሊንድ ኢዲ ጨምሯል። ክሊንድ ንጹህ፣ ማጽዳት አጽድቷል፣ ኃላፊ ጊዜ ይነግራል። ኒድ መፈለግ ነው። ኒድድ
ኒድድ ሲሆን ደግሞ ኃላፊ ጊዜን ፈልጓል የሚለውን ኃላፊ ጊዜ ያመላክትልናል። ኢንተር መግባት ነው። ኢንተርድ ገብቷል የሚለውን ኃላፊ ጊዜ ያመላክትልናል ማለት ነው። አድ መደመር ነው። አድድ ይሆናል ማለት ነው። ዋሽ ማጠብ ነው። ዋሽድ ይሆናል ፓስቴንስ ኃላፊ ጊዜ ስናደርገው ማለት ነው። ፕላን ማቀድ ነው። ፕላንድ አቅዷል፣ ፕላንድ አቅዷል የሚለውን ፓስቴንስን ያሳየናል። እዚች ጋር አንድ ለምሳሌ አድርጌ አንዷ ቨርብ እንዴት ወደ 3 እንደምትለወጥ ክሊንን፣ አሁን የመጀመሪያውን ቃል ክሊን ናት። ክሊን ላይ ቱ ክሊን ማድረግ ይቻላል። አይ ዋንት ቱ ክሊን ብለን ዋንት ቱ ክሊን ብለን ቱን ጨምረን እንደምናወራባት ደግሞ ክሊኒንግ ማለት አያም ክሊኒንግ ደግሞ ብለን አይኤንጂ ፎርም እንደምንጠቀም ነው። እነዚህን ደግሞ ለሲምፕል ፕሬዘንቴንስ እና ፓስት ፓርቲሲፕል ቴንስ ላይ ፓስት ኮንቲኒየስ ቴንሶች ይባላሉ። እነዚህ ኮንቲኒቲን ድርጊትን ቀጣይነትን የሚያመለክቱ ቨርቦች ላይ እንደዚህ አይኤንጂ ፎርም ለውጠን ስለምንጠቀም ማለት ነው። ስለዚህ እነዚህ ኢሬጉላር ቨርቦች ናቸው። ኢዲ ወይም ዲም ብቻ የሚጨምሩ ናቸው። በቀጣይ ደግሞ ኢሬጉላር ቨርቦችን እንመለከታለን። አሁን እነዚህ ኢሬጉላር ቨርብ የምንላቸው ደግሞ ራሳቸውን ኮምፕሌትሊ ቅርጻቸውን ይለውጣሉ። ተመልከቱ። ካም የነበረው ኬም፣ ካም መልሶ ይሆናል ማለት ነው። ሰርድ ፓስት ፓርቲሲፕል ወይም ሰርድ ሶስተኛው የቨርብ አይነቱ ካም መልሶ ሆነ ማለት ነው። እዚህ ጋር ቢግን፣ ቢገን ይህም 3 ራሱን ቀይሯል። እዚህ ጋር ቢውልት ሆኗል። ብሬክ፣ ብሮክን፣ ጌቭ፣ ጊቭን ይህም ራሱን 3 ይለውጧል። ባይ፣ ቦት እንደዚህ ራሳቸውን ለውጠዋል። ያው ትርጉማቸው ከፊት ለፊት እንደምታዩት ናቸው። እዚህ ቃላቶች እንደዚህ ራሳቸውን እየቀያየሩ የተለያየ ትርጉም ለመስጠት በቴንስ እንደምንጠቀምባቸው ያሳየናል። ሌላ ተጨማሪ እዚህ ጋር ዱን በጣም ተመልከቷት። እቺ በጣም አስፈላጊ ቨርብ ናት። አሁን ሲምፕል ፕሬዘንት ቴንስ ላይም ስናይ ወደ ጥያቄ አረፍተ ነገር የምንለውጥበት ነው። ወደ አፍራሽ አረፍተ ነገር የምንቀይርበት ነው። እንደዚሁም ዲድም ሲምፕል ፓስቴንስ ላይ ወደ ጥያቄ አረፍተ ነገር የምንለውጥበት ነው። ወደ አፍራሽ አረፍተ ነገር የምንለውጥበት ነው። ስለዚህ እነዚህ የተለያዩ ናቸው። ደን ግን ፓስት ፓርቲሲፕል የሶስተኛው ቨርብ ነው። ስለዚህ ራሷን እንዴት እንደምትለውጥ ዱን አያችኋለሁ። ዱ ማድረግ ነው። ዲድ አድርጓል ማለት ነው። ደን ደግሞ ያደርጋለው ቨርብ ሆኖ ራሱም ስንጠቀም ነው። ሜን ቨርብ ሆኖ ራሱ ሲያገለግል ከእንደገና ኦግዚለሪ ቨርብ ወይም ደግሞ ሰፖርቲቭ ቨርብ ሆኖ ሄልፒንግ ቨርብ ሆኖም ሲገባ ደግሞ አፍራሽ ለመሆን ሲምፕል ፕሬዘንቴንስ ላይ ዱ ሆኖ ይገባል። ሲምፕል ፓስቴንስ ላይ ዲድ ሆኖ ያገለግላል። እና ስንመለከታቸው አሁን ሲምፕል ፓስቴንስ እና ሲምፕል ፕሬዘንቴንስ እና ሲምፕል ፓስቴንስን ስናይ እናያለን። አሁን ዛሬ ሲምፕል ፕሬዘንቴንስን ስለምናይ ሲምፕል ፕሬዘንቴ ላይ እንዴት ዱን እንጠቀማለን። ዱን ብቻ አይደለም ለሰርድ ፐርሰን ዳዝም አድርገን ነው እንጠቀመዋለን። ሌላ እዚህ ጋር ተመልከቱ። ድሪንክ የነበረው ድራንክ ይሆናል ማለት ነው። መጠጥ ጠጥቷል የሚለውን ፓስቴንስን ለመናገር ፋይንድ መፈለግ ነው። ፋውንድ ይሆናል ማለት ነው። ሃቭ አለው ነው። ሃድ እዚህ ጋም ሃቭና ሃድንም ተመልከቱ። እቺ ደግሞ ፓስት ፐርፌክት ቴንስ ላይ ሃቭና ሃድን እንጠቀማለን። ስለዚህ እዛ ጋም እነዚህ በጣም አገልጋዮች ናቸው። በራሳቸው ደግሞ አለው ነበረው የሚለውን ፓስቴንስ ሆኖ ደግሞ እንደ ሜን ቨርብ ያገለግላሉ። እንደ ኦግዚለሪ ቨርብ ደግሞ ለአፍራሽ እና ለጥያቄ አረፍተ ነገር ለፓስት ፓርቲሲፕል ወይም ፓስት ፐርፌክት ቴንስ ላይ ያገለግላሉ ማለት ነው። ሌላ ጎ ነው። ጎ መሄድ ነው። ፓስቴንሱ ዌንት ነው። ጎን ሄዷል፣ አላፊ ጊዜ ነው። ኪፕ መጠበቅ ነው፣ መያዝ ነው። ኬፕት ያው አልፎ ኃላፊ ጊዜ ነው። ኬፕትም ኃላፊ ጊዜ ሆኖ ሲገባ ነው። ስለዚህ ዱን ተመልክተዋል። ቱ ዱ አይ ዋንት ቱ ዱ ማይ ሆምወርክ ማለት እንችላለን። አይ ዋንት ቱ ዱ ማይ ሆምወርክ ወይም አይ ዋና ዱ ማይ ሆምወርክ የቤት ስራዬን መስራት እፈልጋለሁ። ከእንደገና ደግሞ አይ አም ዱይንግ ማይ ሆምወርክ ማለት ይቻላል። አይ አም ዱይንግ ማይ ሆምወርክ ሲምፕል ፕሬዘንት ቴንስ ወይም ፕሬዘንት ኮንቲኒየስ ቴንስ ቀጣይነትን ስንመለከተው ስለዚህ እንደዚህ ቨርቦችም ይለዋወጣሉ። ፈርስት ቨርቦች እንዲህ አይነት የመለዋወጥ ባህሪ አላቸው። 3 ቦታ ይለዋወጣሉ። ኤስን ይጨምራሉ፣ ከእንደገና ቱን ይጨምራሉ፣ አይኤንጂ ፎርም መሆን ይችላሉ የመጀመሪያዎቹ ቨርቦች። እነዚህ ግን ከዚህ ጋር ያሉት ደግሞ ወደ ፓስቴንስ፣ ቀሪዎቹ ወደዚህ ያሉት ይለወጣሉ ማለት ነው። ስለዚህ ይሄ በጣም አስፈላጊ ነው። ከዚህ በኋላ እንግዲህ በምንጠቀሙ በሙሉ እየለዋወጥ ስለምንጠቀም ነው ይህንን ዛሬ እንደ ሪቪዥን እንደ ሰመሪ የሚሆን ስለ ቨርብስ ካወራ ነው ውስጥ ያመጣሁት ማለት ነው። ስለዚህ አሁን በመቀጠል ምን እናያለን?
አድቨርብ ኦፍ ፍሪኩዌንሲ። እነዚህ ደግሞ አድቨርብ ኦፍ ፍሪኩዌንሲ ዛሬ ለምንማረው ትምህርት በጣም አስፈላጊ ስለሆኑ ለሲምፕል ፕሬዘንት ቴንስ ላይ ሲምፕል ፕሬዘንት ቴንስ ላይ ድግግሞሽን የምንናገርበት ወይም ሀቢት የምንለውን የምንነጋገርበት ዘዴ አለ። ስለዚህ ያንን የተደጋጋሚ ድርጊቶችን የምንጠቀመው በምንናገርበት ጊዜ ደግሞ እነዚህን ቃላቶች ብዙ ጊዜ እንጠቀማለን። ምክንያቱም መደጋገምን ስለሚያመለክቱ። ኦልዌይስ ስንል ሁሌም። አሁን እኔ አይ ድሪንክ ዋተር አይ ኦልዌይስ ድሪንክ ዋተር ኤቭሪ ሞርኒንግ ስል አሁን ሁል ጊዜ ጠዋት ጠዋት ቡና ጠጣለሁ ስል ውሃ ጠጣለሁ ስል ሁል ጊዜ የማረገው ነገር ነው። ስለዚህ ፍሪኩዌንሲ ተደጋጋሚነት ያላቸውን ነገሮች የምንገልጽባቸው ቃላቶች ናቸው እነዚህ። ስለዚህ እነዚህን መያዝ ያስፈልጋል። ሁል ጊዜ ሲምፕል ፕሬዘንቴሽን በምንጠቀምበት ጊዜ ከምንጠቀምባቸው ነገር አንዱ እነዚህ ስለሆኑ ማለት ነው። ኦልዌይስ ማለት ሁሌም ማለት ነው፣ ወይም ሁልጊዜ ማለት ነው። ዩዥሊ አብዛኛውን ጊዜ ማለት ነው። ሰምታይምስ አንዳንዴ፣ ኦፍን ብዙ ጊዜ፣ ፍሪኩዌንትሊ በተደጋጋሚ ወይም አዘውትሮ ማለት ነው። ኦኬሽናሊ አልፎ አልፎ ማለት ነው። ኔቨር በጭራሽ ማለት ነው። አንድ ነገር ፍጹም አላደርግም፣ በቃ ባህሪ አይደለም ማለት ሀቢቴ አይደለም ደግሞ ተቃራኒ ስናደርገው ይህን እንጠቀማለን። ሰልደም አልፎ አልፎ፣ ሬርሊ አልፎ አልፎ የምንብዛም ማለት ነው። ሰልደምም ሬርሊ ተመሳሳይነት ያለ ትርጉም ነው ያላቸው። ሌላ አድቨርብ ኦፍ ታይሞች ላይ ደግሞ ኤቭሪን ስንጨምርበት ወደ አድቨርብ ኦፍ ፍሪኩዌንሲ ይለወጣሉ፣ ወይም ፍራዛል አድቨርባል ፍሬዝ የምንላቸው ናቸው። እነዚህ ወደ ፍሪኩዌንሲ ተደጋጋሚነት ይገባል። አሁን ዴይ ማለት ቀን ነው፣ አንድ ቀን ነው። መንዴይ ካለንም አንድ ቀን ነው፣ ታይምን ነው፣ ስፔሲፊክ ታይምን ነው የሚያሳዩት። ግን ኤቭሪ ስንል ግን መደጋገሙን ያሳየናል። ስለዚህ እነዚህ ፍሪኩዌንሲን የሚገልጹ አድቨርቦች ናቸው። ኤቭሪ ዴይ በየቀኑ፣ ኤቭሪ ሞርኒንግ፣ ኤቭሪ መንዴይ ሰኞ ሰኞ ማለት ነው። ሰኞ ተደጋጋሚ ሰኞ ሰኞ ነገር አረጋለሁ ብለን ለመግለጽ ስንፈልግ፣ ኤቭሪ ዊክ በየሳምንቱ፣ ኤቭሪ ናይት ማታ ማታ፣ ኤቭሪ መንዝ በየወሩ፣ ኤቭሪ ይር በየአመቱ፣ ኤቭሪ ሞርኒንግ ጠዋት ጠዋት። አሁን ይህን ልማዳችን ስንናገር ሁሌ የምናደርግበትን ጊዜ ለመጠቀም የምንጠቀምባቸው ቃላቶች ስለሆኑ ነው ይህንን ያመጣነው። ይህንን በመጠቀም ነው ሲምፕል ፕሬዘንት ቴንስን ሞር ግልጽና ትርጉም ሰጪ አድርገን የምንጠቀመው። አሁን ቀጣይ ስለሱ ስለምናይ ያንን ስንመለከት ደግሞ በኤግዛምፕል ገብተው ስናያቸው በደንብ ግልጽ ይሆንልናል። በመቀጠል እንግዲህ አሁን የቴንስ አይነቶችን እናያለን። ታይፕስ ኦፍ ቴንስ ዜር አር 12 ሜን ታይፕስ ኦፍ ቴንስስ 12 ዋና ቴንሶች አሉ። ግን አንዳንድ ጊዜ ኮንዲሽናል ስቴትመንቶችንም እንደ ቴንስ ስለሚወሰዱ እዚህ ጋር ኮንዲሽናሎችንም ጨምሬ 16 አድርገን እናያቸዋለን። ግን በዋናነት ፎከስ አድርገን የምናየው 12ቱ ላይ ነው። ስለዚህ እነዚህ ሁሉም ቴንሶች በዋናነት በሶስት ነው የምንከፍላቸው፣ ፕሬዘንት፣ ፓስት እና ፊውቸር በሚል ከእንደገና አሁን ግን በአራት ስንከፍላቸው ደግሞ ኮንዲሽናል የሚለው ተጨምሯል። ፕሬዘንት አለ፣ ፓስት አለ፣ ፊውቸር አለ፣ ኮንዲሽናል ቴንስ በማለት በአራት እንከፍላቸው። ሁሉም ደግሞ አራቱም ምን አላቸው? አራት አይነት ፎርም አላቸው። ምን ምን ስንል የተመልከቱ። ፕሬዘንት ሲምፕል አለ፣ ፕሬዘንት ኮንቲኒየስ አለ፣ ፕሬዘንት ፐርፌክት አለ፣ ፕሬዘንት ፐርፌክት ኮንቲኒየስ አለ። ፓስት ላይም ተመልከቱ። ፓስት ሲምፕል አለ፣ ፓስት ኮንቲኒየስ አለ፣ ፓስት ፐርፌክት ቴንስ አለ፣ ፓስት ፐርፌክት ኮንቲኒየስ አለ። ፊውቸር ላይም ተመሳሳይ ነው። ፊውቸር ቴንስ ላይም ተመሳሳይ ነው። ኮንዲሽናል ላይም ተመሳሳይ ነው። ተመልከቱ። ፊውቸር ላይ ፊውቸር ሲምፕል ቴንስ፣ ፊውቸር ኮንቲኒየስ ቴንስ፣ ፊውቸር ፐርፌክት ቴንስ፣ ፊውቸር ፐርፌክት ኮንቲኒየስ ቴንስ አለ። ኮንዲሽናል ላይ ደግሞ ኮንዲሽናል ሲምፕል አለ፣ ኮንዲሽናል ኮንቲኒየስ አለ፣ ኮንዲሽናል ፐርፌክት አለ፣ ኮንዲሽናል ፐርፌክት ኮንቲኒየስ በመባል ይጠራሉ። ለእያንዳንዳቸው ኤግዛምፕል እዚህ ጋር እንመለከታለን። ተመልከቱ ቨርቦቹ እንዴት እንደሚለዋወጡ ነው እዚህ ጋር በደንብ መመልከት ያለባቸው። አሁን የተጠቀምነው አንድ ቨርብ ነው። ይህም ቨርብ ምን ይባላል? ዎች የሚለው ነው። ዎች መመልከት። ዎች የምትለዋን መመልከት የምትለዋን ቨርብን ተጠቅመን ለሁሉም ቴንሶች እንዴት እንደምንሰራ እንመለከታለን። ተመልከቱ። ሲምፕል ፕሬዘንት ቴንስ ላይ አይ ዎች ቲቪ፣ በቃ ቨርብ ዋንን የተጠቀምነው አይ ዎች ቲቪ። ይሄ ትርጉሙ ምንድነው? ቴሌቪዥን አያለው። ሁሌ ማየታችን ተደጋጋሚ ነው። ታይሙን ምናምን ስንጨምርበት ሞር ሚኒንግፉል ይሆናል። አሁን ግን አሁን የትርጉሙን ሂደት ላይ ትተን ፎርማቸውን ብቻ እንዴት ዎች ራሷን እንዴት እየቀያየረች
እዚህ አረፍተ ነገር ውስጥ እንደገባች እናያለን። አይ ዎች ቲቪ ሲምፕል ፕሬዘንት ቴንስ ነው፣ ቨርብ ዋንን ተጠቅሟል። አይ አም ዎቺንግ ቲቪ የሚለው ደግሞ ቨርብ ቱ ቢን እና ዎችን ወደ አይኤንጂ ለውጦታል። ቨርብ ቱ ቢ የምንላቸውን ኢዝ፣ አም እና አረን ይጠቀማል። ሂ ኢዝ ይሆናል፣ ሺ ኢዝ ይሆናል። ዘይ አር ብለን ደግሞ እንጠቀማለን። አይ አም ብለን እንጠቀማለን። እነዚህን ቨርብ ቱ ቢዎችን በመለዋወጥ ይጠቀማል ማለት ነው። ቨርብ ቱ ቢዎችን ይለውጣቸዋል። ድጋሚ ደግሞ ቨርቧንም ወደ አይኤንጂ ፎርም ይለውጣታል። ስለዚህ ኮንቲኒየስ ቴንሶች አብዛኞቹ ሁልጊዜ ኦልሞስት ማለት ነው ምን ይጠቀማሉ? አይኤንጂ ፎርም ኦፍ ቨርብን ነው የሚጠቀሙት። ስለዚህ አይ ወዝ እዚህ ጋር አሁን እንደምትመለከቱት ምንድነው የመጣው? አይ ወዝ ዎቺንግ ቲቪ፣ ቴሌቪዥን እያየው ነው። አሁን የሚደረግ ነገር ይነግረናል ማለት ነው። ከዚያ እዚህ ጋር አይ ሃቭ ዎችድ ቲቪ፣ አይ ሃቭ ዎችድ ቲቪ። እዚህ ጋር ደግሞ ተመልከቱ ምንን የተጠቀሙት? ፕሬዘንት ፐርፌክቶች ላይ ደግሞ ፐርፌክት ላይ ብዙ ጊዜ ሃቭን ወይም ደግሞ የሃቭ ተቃራኒ ሀድ አለ። ሀድን ፓስቴንስ ሲሆን ይጠቀማሉ። ግን ቨርባቸው ደግሞ ምንድነው? ቨርብ ስሪ ዎችድ የሶስተኛውን ፓስት ፓርቲሲፕል የምንለውን ቨርብን ይጠቀማሉ። ወደ ሶስተኛውን ቨርብ ለወጠው። አይ ሃቭ ዎችድ ቲቪ ፕሬዘንት ፐርፌክት ቴንስ። ከዚያ ደግሞ አይ ሃቭ ቢን ዎቺንግ ቲቪ የሚለው ደግሞ ፕሬዘንት ፐርፌክት ኮንቲኒየስ ነው አለ። ኮንቲኒየስ ላይ አይኤንጂ ያለች ብለናል። አይኤንጂዋን ለማምጣት ሃቭ እዚህ ጋር ነበር የተጠቀመው፣ ቢን ጨመረ። አይ ሃቭ ቢን ዎቺንግ ቲቪ። ለሲንጉላር ከሆነ ደግሞ ሺ ሃዝ ቢን ዎቺንግ ቲቪ ይሆናል። ያው ተመሳሳይ ነው የሚሆነው ማለት ነው። ሃዝን ይለዋውጣታል ማለት ነው። ከዚያ እዚህ ጋር ፓስት ቴንስ ላይ ስንሄድ ኮምፕሌትሊ ወደ ቨርብ ቱ ወይም ደግሞ ፓስት ቴንስ ፎርም ነው የምንጠቀመው። አይ ዎችድ ቲቪ በቃ ፓስት ሲምፕል ነው፣ አልፏል። በቃ ቴሌቪዥን አይቻለሁ፣ አሁን ጨርሻለሁ አይቼ የሚለውን ትርጉም ለማምጣት ስንፈልግ ነው። አይ ዋዝ ዎቺንግ ቲቪ ሲል ደግሞ በፓስት ኮንቲኒየስ ቴንስ እያየሁ ነበር። ፓስት ቴንስ ቀጣይነት ያለው ነው፣ ግን እያየሁ ሌሊቱን ሙሉ ቴሌቪዥን እያየሁ ነው ያደርኩት። አሁን ምን አይ አም ዎቺንግ ቲቪ ዘ ሆል ናይት ማለት ይቻላል። ሌሊቱን ሙሉ ቴሌቪዥን እያየሁ ነበር። ፓስት ቴንስ ያለፈ ጊዜ ነው። ስለዚህ ፓስት ለማድረግ ቨርብ ቱ ቢ ለወጣት። አም ኢዝ አር የነበረው እዚህ ጋር ወደ ወዝ ወር ይለወጣል። አይ ወዝ እንላለን፣ ዊ ዌር እንላለን፣ ዘይ ዌር ብለን እንለውጠዋለን ማለት ነው። አይ ወዝ ዎቺንግ ቲቪ ፓስት ኮንቲኒየስ ቴንስ ሆነ። በመቀጠል አይ ሃድ ዎች ቲቪ ፓስት ፐርፌክት ቴንስ ሲሆን እችን ሃቭን ወደ ሃድ ለወጣት ፓስት ሲሆን ማለት ነው ፐርፌክት ቴንስ። ስለዚህ ምኑን የለወጠው? ጀስት ሃቭን ነው። እችኛዋን ቨርብ ሄልፒንግ ቨርቧን ኮምፕሌት ለወጣት። ግን እቺ ቨርብ ስሪ ነው እዛ ጋር የሚጠቀመው። እዚህ ጋርም ተመልከቱ። አይ ሃድ ቢን ዎቺንግ ቲቪ፣ እዚህ ጋር ቲቪ እንጨምርበታለን። ፓስት ፐርፌክት ቴንስ ነው አሁን እዚህ ጋር የሚሆነው። እዚህ ጋር ዎቺንግ ኮንቲኒየስ ቴንስ አለ፣ ፐርፌክት ኮንቲኒየስ ካለ ዎቺንግ አይኤንጂ ፎርም አለ። እዛ ጋር ሃቭ ቢን ነው እዚህ ጋር የሆነው። እዚህ ጋር ሃቭ ቢን ነበረ፣ ወደ ሃድ ቢን ሆነና አይኤንጂ ፎርም ሲሆን በፓስት ቴንስ ይለወጣል። ቨርቦቹን እንዲህ እየለዋወጥን ሄልፒንግ ቨርቦቹንና ዋና ቨርቦቹን እንዲህ በመለዋወጥ ቴንሶችን እንሰራለን። ፊውቸር ቴንስን ተመልከቱ። ተመሳሳይ ነው። ፊውቸር የመጀመሪያው ላይ ዊልን ተጠቅሟል። ፊውቸር ቴንስ ዊልን ይጠቀማል። አይ ዊል ዎች ቲቪ ግን ቨርብ ዋን ነው እዚህ ያለው። አይ ዊል ዎች ቲቪ ቴሌቪዥን አያለው ወደፊት ማለት ነው። ከዚያ አይኤንጂ ፎርም ለማድረግ ግን ሁልጊዜ ቨርብ ቱ ቢን እዛ ጋር ገብቷል። ባለፈው ላይ ያለፉት ሁለቱ ላይ እዚህ ጋር ደግሞ ቢ ራሱ ይሆናል። ስለዚህ ተመልከቱ። አይ ዊል ቢ ዎቺንግ ቲቪ አይኤንጂ ስናደርገው ቢን እንጨምራለን። ፊውቸር ኮንቲኒየስ ይሆናል። ዎቺንግ አይኤንጂ ፎርም ካለ ኮንቲኒየስ ነው የሚመጣው። እዚህ ጋር ደግሞ ተመልከቱ። አይ ዊል ሃቭ ዎችድ ቲቪ ሃቭ አለች። አሁን ደግሞ ፐርፌክት ለማምጣት ፐርፌክት ሲኖር ሃቭ ወይም ሃድ አለን ብለናል። እዚህ ጋር ደግሞ ለፊቸር ግን ሃቭን ነው የምንጠቀመው። አይ ዊል ሃቭ ዎችድ ቲቪ ፊቸር ፐርፌክት ሆነ። ከዚያ አይኤንጂ ፎርም ለማምጣት ደግሞ ቢን እናመጣታለን። ልክ ሲምፕል ፕሬዘንት ቴንስ ላይ እንዳለው ምንድነው የሚለየው? ዊል ስላለ ብቻ ነው። ሃቭ ቢን አይ ዊል ሃቭ ቢን ዎቺንግ ቲቪ ሆነ ማለት አይ ዊል ሃቭ ቢን ዎቺንግ ቲቪ ፊቸር ፐርፌክት ኮንቲኒየስ አለ። ኮንዲሽናሎችም ኦልሞስት ዘሴም ነው። ምንድነው የሚለያቸው? እዚህ ጋር የምትገባ ከፊውቸር ቴንስ ላይ የነበረችው ዊል የነበረችውን እዚህ ላይ ውድ ነው። ሌላው ተመሳሳይ ነው። ተመልከቱ። አይ ዊድ ዎች ቲቪ። ኮንዲሽናሎች በነገራችን ላይ ብቻቸውን ትርጉም አይሰጡም። ልክ እንደ ምንድናቸው? ባለፈው
ሜን ክሎዝ እና ሜን ክሎዝ እና ዲፔንደንት ክሎዞች እንዳሉ ሁሉ እዚህ ጋር እነዚህ ሜን ክሎዝ ብቻቸውን መሆን አይችሉም። ሌላ ትርጉም ያለው አረፍተ ነገር ይዘው መምጣት አለባቸው። ከሁለት አረፍተ ነገር ጋር ነው የበለጠ ትርጉም የሚሰጡት። ግን ፎርማቸው ይሄ መሆኑ ፎርማቸው መጀመሪያ እንዴ አይድ ዎች ቲቪ ኮንዲሽናል ሲምፕል ሲሆን ቨርብ ዋን አይ ውድ ቢን ዎቺንግ ኮንቲኒየስ ሲሆን ኮንዲሽናል ኮንቲኒየስ ሲሆን ዎቺንግ አይኤንጂ ይጠቀማል። ቢን ጨምሯል። አይኤንጂ ሲኖር ደግሞ ቢ ይኖራል። ቨርብ ቢ አብሮት መምጣት አለበት። አይ ውድ ሃቭ ቢን ዎችድ ኮንዲሽናል ፐርፌክት ሲሆን ሃቭን ጨምሮ ቨርብ ስሪ ሲያደርግ ደግሞ ፐርፌክት ነው የሚመጣው። ፐርፌክት በፓስትም ይሁን በፊውቸርም ይሁን በኮንዲሽናልም ይሁን በፕሬዘንትም ቢሆን ቨርብ ሃቭ ፕላስ ቨርብ ስሪ ሲሆኑ ፐርፌክት ቴንስን ያመጣሉ። ኮንዲሽናል ፐርፌክትን ያመጣሉ። አይ ዊል ሃቭ ቢን ዎቺንግ አይኤንጂ ፎርም አሁንም ሲመጣ ቢን አለ። ስለዚህ ደግሞ ፐርፌክት ኮንቲኒየስ ሆነ። ለምን? ፐርፌክት የሆነው ሃቭ ስላለች ነው። ቢን ደግሞ ሲጨመር ኮንቲኒየስን ያመጣል ማለት ነው። ስለዚህ በአጠቃላይ ቴንሶች እንደዚህ እየተለዋወጡ ነው የሚሰሩት። ተለዋውጠው በገቡ ቁጥር ደግሞ ትርጉማቸውና ሀሳብ የሚሰጡት ሀሳባቸው እንዳጋባባቸው የሚሰጡት ትርጉም ይለያያል ማለት ነው። ስለዚህ ቴንሶች በአጠቃላይ ዋናዎቹ 12 ነው የምንላቸው ሲምፕል፣ ፕሬዘንት፣ ፓስት፣ ፊውቸር ቴንስ ነው። በዚህ ላይ ግን ኮንዲሽናል ቴንስ የሚባሉ ኮንዲሽናል ሲምፕል የሚባሉትንም ኮንዲሽናል ቴንሶችንም ጨምረን አይተናል ወደፊት ስለምናያቸው ማለት ነው። ስለዚህ የዛሬውን ከምን እንጀምራለን ማለት ነው? ከፕሬዘንት ሲምፕል ቴንስ እንጀምራለን። ፕሬዘንት ሲምፕል ቴንስ እንዴት ነው ፎርሙ ስንል ቅድም ተነጋግረናል። ሳብጀክት አለ። ከሰብጀክቱ ቀጥሎ ኢሚዲየትሊ ቨርብ ዋንን የሚጠቀመው። ቨርብ ዋን ላይ ኤስ ሊጨምር ይችላል። ምን ሲሆን? ሰርድ ፐርሰንት ሂ እና ሺ ካሉ ኤስን ይጨምራል። ኤስ ይጨምራል። ወይም ኢኤስ ያው ቨርብ አለዋወጥ እናውቃለን። ባለፈው እንደተነገረው ዋይ እንደ አናባቢ ነው ወይስ እንደ ተነባቢ ነው የገባው የሚለው ነገር ይወስነዋል። እነዚህ መጨረሻ ላይ የሚገቡ ኮንሰና ቫውሎች ማለት ነው። ቫውሎች ሲኖሩ የሚለወጥበት እና ኤስኤች ሲኖር ደግሞ ኢኤስ ምናምን መለወጥ ልክ እንደ ናውን ላይ እንደምንለውጠው ሁሉ ቨርብ ላይም እንደዚህ ይለውጣል። ዋናው ግን ዓላማው ኤስን መጨመራችንን ነው ማሰብ ያለብን። ስለዚህ ሰብጀክት ፕላስ ቨርብ ዋን ተመልከቱ። አይ ስተዲ ቨርብ ዋን ነው ስተዲ። ቨርብ ቱ ስተዲድ ነው የሚሆነው። ቨርብ ስሪውም ስተዲድ ነው የሚሆነው። ስለዚህ እዚህ ጋር ግን የምንጠቀመው ሲምፕሊ ቨርብ ዋን ነው። ምንም ተጨማሪ ኦግዚለሪ ቨርብም ኢዝ፣ ሺ፣ ኢዝ፣ አር፣ አም የሚሉትንም አንጠቀምም። እዚህ ጋር ጀስት ቨርቡን ራሱን ነው የምንጠቀመው። ግን ሰርድ ፐርሰን ሲሆኑ ኤስ እንጨምርበታለን። ስለዚህ በዚህ መሰረት አይ ስተዲ አጠናለው ነው። ዊ ስተዲ እናጠናለን። ሀቢትን ነው ልምድን ነው የሚነግረን። ዩ ስተዲ ዘይ ስተዲ እንላለን። ለሺ ስተዲስ፣ ሺ ስተዲስ፣ ሂ ስተዲስ። ኢትም ካለ ኢት ስተዲስ ነው ሰርድ ፐርሰን የምንላቸው እነዚህ ስለሆኑ ነው። ሁልጊዜ እንዳትረሱ ፕሮናውን ላይ ፈርስት ፐርሰን የምንላቸው አይ እና ዊ ነው። አይ ሲንጉላር ነው፣ ዊ ፕሉራል ነው። ሰከንድ ፐርሰን የምንለው ዩ ነው። ዩ ሲንጉላርን ፕሉራልን ነው። ዩ አንተ ሲንጉላር ይሆናል። አንቺ ሲሆን ሲንጉላር ይሆናል። እናንተ ሲሆን ደግሞ ፕሉራል ይሆናል። ስለዚህ ሰከንድ ፐርሰን ፕሉራል ደግሞ ዩ ሲንጉላርን ፕሉራልም ይሆናል ማለት ነው። ሰርድ ፐርሰንት የምንላቸው ግን እነሱ ዘይ፣ ሂ፣ ሺ ሰርድ ፐርሰን ይባላሉ። እነዚህ ሁለቱ ሂ እና ሺ ሲንጉላር ይባላሉ። ዘይ ደግሞ ፕሉራል ነው። እነዚህም በደንብ ማወቅ ግዴታ ነው። በቃ ስለ ቴንስ ስናወራ ሁልጊዜ ቨርቦችን ሰርድ ፐርሰኖች ስለሚለዋውጡት ያንን ለማወቅ በጣም ስለሚጠቅም ይህንንም አብራችሁ ያዙት። ስለዚህ በአጠቃላይ ሲምፕል ፕሬዘንቴንስ ለመስራት ምንድነው የምንጠቀመው? ሰብጀክት ፕላስ ቨርብ ዋን። በቃ ሰብጀክት ፕላስ ቨርብ ዋን ወይም ደግሞ ኤስ ለሰርድ ፐርሰን እንደምንጠቀመው። ስለዚህ እንዴት ነው የምንጠቀመው? እንዴት ነው ሰርድ ፐርሰን ስንጠቀም ትርጉሙ ሲምፕል ፕሬዘንቴሽን በመጠቀም አረፍተ ነገር የምንሰራው ምን አይነት አረፍተ ነገሮችን ለመጠቀም ነው የምንጠቀመው ሲለው እንዴት ነው የምንጠቀም፣ መቼ ነው የምንጠቀም፣ ዌን ቱ ዩዝ ፕሬዘንት ሲምፕል ቴንስ የሚለውን ስንመለከት በዋናነት አራት ነጥቦችን እዚህ ጋር ለማየት እንሞክራለን። አንደኛ ጀነራል ትሩዝ ወይም ፋክት ሲሆን እውነታዎችን በቃ እውነት የሆኑ ነገሮችን በአጠቃላይ ስንናገር ፋክቶችን በሲምፕል ፕሬዘንቴንስ ነው የምንገልጸው። ሲምፕል ፕሬዘንቴንስን ስንጠቀም ባለፈው አሁን እዚህ ጋር የተነጋገርነው አንድ ነገር ተመልከቱ። አም፣ አይ፣
አም፣ አር እና ኢዝ የምንጠቀመው እንደ ዋና ቨርብ ሆነው እዚህ ጋር የሚገቡት እንደ ዋና ቨርብ ሆነው መሆንን ነው የሚገልጹት። የአንድ ነገር መሆን፣ ያ ደግሞ እውነታ ነው ማለት ነው። ለምሳሌ እዚህ ጋር ተመልከቱ። አያም ኤ ቦይ ስል ወንድ ልጅ ነኝ። ቨርብ ዋን ነው። አም ቨርብ ዋን ሆኖ ነው ነኝ የሚለውን ቃል ይዞ የመጣ ነው። ፕሬዘንት ነው፣ የአሁን ጊዜ ነው። ኃላፊ ከሆነ ወዝ ነው የምናደርገው አይደለ? ስለዚህ እዚህ ጋር አሁን አያም ኤ ቦይ ሲል ወንድ ልጅ ነኝ። ይሄ እውነት ነው። እኔ ወንድ ነኝ ማለት ሴት አይደለሁም ማለት ነው። ሴት ብትሆን ደግሞ አያም ኤ ገርል ትላለች ማለት ነው። ልጅ ሴት ልጅ ነኝ የሚለውን ለመግለጽ ማለት ነው። ሌላ በዊ አርም ማለት እንችላለን። ዊ አር ቦይስ እኛ ልጆች ነን ብለንም በዛ አድርገንም አርም መጠቀም እንችላለን ማለት ነው። ሺ ኢዝ፣ አይ አም፣ ዘይ አር፣ ዊ አር፣ ዩ አር ብለን እንጠቀማለን። ይሄ ጀነራል ትሩዝን ለመንገር። ስለዚህ አይ አም፣ ሂ ኢዝ፣ ሺ ኢዝ የሚሉት ቃላቶች የሲምፕል ፕሬዘንቴንስ አረፍተ ነገር ነው የሚሆኑት። ምን ሲሆኑ? ሜይን ቨርብ ሆነው ሲገቡ፣ ኦግዚለሪ አይደሉም። እዚህ ጋር ሄልፒንግ ቨርብ ሳይሆን ራሳቸው ትርጉም ሰጥተው የሚገቡ ቨርብ ሆነው ስለገቡ ማለት ነው። ምክንያቱም ከነሱ ቀጥሎ ምንም አይነት ቨርብ አይመጣም። የሚመጣው ወይ ናውን ነው ወይ አድጀክቲቭ ነው፣ ገላጭ ነገር ነው የሚመጣው። ስለዚህ አያም ኤቦይ ወንድ ልጅ ነኝ። በቃ ተማሪ ነኝም ለማለት ከፈለገ አንድ ሰው አያም ስቱደንት፣ ሺ ኢዝ ስቱደንት፣ ዘያር ስቱደንትስ ብሎ አብዝቶ ደግሞ ይናገራል ማለት ነው። ስለዚህ አም፣ ኢዝ እና አር ብቻ ራሳቸውን በመለዋወጥ እንደ ሰብጀክቱ የመጣው ሺ ነው፣ ሂ ነው፣ ቢ ነው፣ ዘይ ነው በሚለው ብቻ ይለዋወጣል። ስለዚህ ይህንን እንዳንረሳ ሁልጊዜ ሜይን ቨርብ ሆኖ ነው አይ አም እና ሺ ኢዝ፣ ዘይ አር ኢዝ የገቡት እነዚህ ቨርብ ቱ ቢ የምንላቸው ራሳቸው ትርጉም በሚሰጡበት ጊዜ ማለት ነው። ስለዚህ ጀነራል እውነታን ይናገራሉ። እዚህ ጋር አሁን እንዳየነው ወንድ ልጅ ነው የሚለው ይነግረናል። በመቀጠል ቨርብ ዋን ደግሞ እዚህ ጋር እንጠቀማለን። አሁን ዋተር ቦይልስ አት 100 ዲግሪ ሴልሺየስ፣ ውሃ በ100 ዲግሪ ሴልሺየስ ላይ ይፈላል። አሁን ይሄ ግልጽ ነው፣ ሳይንስም ያረጋገጠው ነው። 100 ዲግሪ ሴንቲግሬድ ላይ ውሃ እንደሚፈላ ይታወቃል። እዚህ ፋክት ነው፣ እውነታ ነው። ስለዚህ እዚህ ጋር የተጠቀምነው ማንን ነው? ዋተር ሰብጀክት ነው። ቦይል ቨርብ ዋን፣ ቦይልስ ደግሞ ኤስ፣ ምክንያቱም ዋተር የሚለው ሰርድ ፐርሰን ሆኖ እንደ ሰርድ ፐርሰን ስለምንጠቀመው ሲንጉላር ነው። አንካውንቴብል ናውን ስለሆነ ማለት ነው። አንካውንቴብል ናውኖች እንደ ሲንጉላር ነው የምንጠቀማቸው። ስለዚህ ዋተር ቦይልስ ኢት ነው እዚህ ጋር የሚገባው ውሃና የሚወክለው ኢት ነው ማለት ኢት ቦይልስ አት 100 ዲግሪ ሴንቲግሬድ ብለን ነው የምናገረው። ስለዚህ እዚህ ጋር ኢትን ስለሚወክል ነው ዋተር ሰርድ ፐርሰን የሆነው። ስለዚህ ዋተር ቦይልስ አት 100 ዲግሪ ሴንቲግሬድ፣ ውሃ 100 ዲግሪ ሴልሺየስ ላይ ይፈላል። አሁን ይህም ጀነራል ትሩ ነው፣ እውነታን የታወቀ ነገር ነው። ተመልከቱ፣ ቀጥሉ። ዘ ሰን ራይዝስ ኢን ዘ ኢስት፣ ፀሐይ በምስራቅ ትወጣለች። ዘ ሰን ሴትስ ኢን ዘ ዌስት፣ ደግሞ በምዕራብ ደግሞ ፀሐይ ትጠልቃለች። አሁን እውነታ ነው፣ የታወቀ ፋክት ነው፣ ሁሉም ሰው የሚያውቀው ነው። በምስራቅ ትመጣለች፣ በምዕራብ ደግሞ ራሷን ትደብቃለች፣ አትታይም ፀሐይ። ይህንን ያሳየናል ማለት ነው። ሌላ ኢት ኢዝ ኮልድ ኢን ዘ ዊንተር፣ ይሄ ደግሞ አሁን የእነዚህን ተመሳሳይ ነው። የዚህ አይ አም ኤቦይ የሚለውን ኢት ኢዝ ብሎ አሁን እዚህ ጋር ቨርቡ ዋና ሆኖ ነው። ኮልድ ማለት ቅዝቃዜ እንትን ነው፣ አድቨርብ ነው፣ አድጀክቲቭ ሆኖ ነው የገባው። ስለዚህ እዚህ ጋር ቨርብ የለም ማለት ነው። ቨርቡ ማን ነው? ኢዝ ራሱ ነው። ስለዚህ ጀነራል ትሩዝን ለመናገር ቨርብ ቱ ቢ ቀጥታ ሜን ቨርብ ሆኖ ይገባል ማለት ነው። እዚህ ጋር ተመልከቱ። ኢት ኢዝ ኮልድ ኢን ዘ ዊንተር፣ በክረምት ይበርዳል። በክረምት ይበርዳል። ይሄ የታወቀ ነገር ነው፣ ክረምት ላይ ብርድ እንዳለ። ስለዚህ የሲምፕል ፕሬዘንት ቴንስ ዋናውና የመጀመሪያው ጥቅሙ ጀነራል ትሩዝ፣ እውነት የሆኑ ነገሮችን ሁል ጊዜ በተለምዶ እውነት ናቸው ተብለን የሚነገሩ ነገሮችን ለመጠቀም ያገለግላል። ይህንንም ስንጠቀም ወይ ቨርብ ቱ ቢ እንጠቀማለን ወይም ደግሞ ሌላ ቨርቦች፣ ዋና ቨርቦች፣ ሜን ቨርቦችን በመጠቀም እንጠቀማለን፣ እንሰራለን አረፍተ ነገር ማለት ነው። ሁለተኛው ሀቢትን ነው። ሀቢትስ ወይም ሩቲንስ ምናቸው ሁል ጊዜ ተደጋጋሚ የምንሰራቸው ስራ ወይም ልምዶች፣ በልምድ የምናደርጋቸው ተደጋጋሚ የምናደርጋቸው ነገሮች፣ በድግምግሞሽ የሚሰሩ ወይም ደግሞ ልምዳችን የሆኑ ነገሮችን ስንጠቀም እንጠቀማለን። ይህንንም ለመጠቀም ታዲያ ቅድም የተማርነውን አድቨርብ ኦፍ ፍሪኩዌንሲን እዚህ ጋር እንጠቀማለን።
አድቨርብ ኦፍ ፍሪኩዌንሲ ጊዜን መደጋገምን ስለሚያሳዩ ማለት ነው። እዚህ ጋር ተመልከቱ። አድቨርብ ኦፍ ፍሪኩዌንሲ ዩዥሊን ተጠቅመናል። ኦኬሽናሊ ከእንደገና ደግሞ ኤቭሪ ዴይ ብለን ደግሞ ዴይን ለውጠናት። ዴይ ቀን አድቨርብ ኦፍ ታይም ናት፣ ግን ኤቭሪ ሲገባባት አድቨርብ ኦፍ ፍሪኩዌንሲ ተደጋጋሚነትን አሳይታለች። እንዲሁም ደግሞ ኦልዌይስ የሚሉትን እነዚህን አድቨርብ ኦፍ ፍሪኩዌንሲ ተጠቅመን ነው ሀቢትን የምንገልጸው። ስለዚህ ያው ቨርቡ የታወቀ ነው። ቨርብ ዋን ነው። ስታርት ድሪንክም ቨርብ ዋን ነው። ስተዲም ለሰርድ ፐርሰን ስተዲስ ሆኖ ቨርብ ዋን ነው። ዌክስ አፕ ለሰርድ ፐርሰን ስለሆነ ኤስ ተጨምሮ ገብቷል። ቨርቦቹ ቨርብ ዋን ናቸው። ስለዚህ እንመልከት አሁን አረፍተ ነገሮች እንዴት ነው ትርጉም የሚሰጡት የሚለውን። ዘይ ዩዥሊ ስታርት ወርክ አት 8 AM። አብዛኛውን ጊዜ በሁለት ሰዓት ስራ ይጀምራሉ። ዘይ እነሱ ስላለ እነሱ አብዛኛውን ጊዜ በሁለት ሰዓት ስራ ይጀምራሉ ማለትም እንችላለን። ግን እነሱ ብዙ ጊዜ ስለማይጠራ ዋጥ ስለሚደረግ እሱን ትተን አብዛኛውን ጊዜ በሁለት ሰዓት ስራ ይጀምራሉ። ዘይ ዩዥሊ ስታርት ይጀምራሉ ማለት ነው። ወርክ አት 8 AM ስራን ስንት ሰዓት ይጀምራሉ? 8 ሰዓት። ስለዚህ ሁልጊዜ ዩዥሊ አብዛኛውን ጊዜ የሚጀምሩ ስንት ሰዓት ላይ ነው? 2 ሰዓት ላይ ነው። ይህንን ጊዜ ለመግለጽ ነው። ስለዚህ ስራ ሁሌ ይሰራሉ ማለት ነው። የሚሰሩትና የሚጀምሩት ደግሞ 2 ሰዓት ላይ መሆኑን ለመግለጽ ይህን ቃል እንጠቀማለን። ስለዚህ ዘይ ዩዥሊ ስታርት ወርክ አት 8 AM ይሆናል ማለት ነው። እንደዚህም በተደጋጋሚ ወይም አልፎ አልፎ የምናደርገው ግን ልማዳዊ ነገራችን ልምዳችን ስንገልጽ እዚህ ጋር ደግሞ እንጠቀማለን። አይ ኦኬሽናሊ ድሪንክ ኮፊ። አልፎ አልፎ ቡና እጠጣለሁ። ያው ኦኬሽናሊ አልፎ አልፎ ቡና እጠጣለሁ። ልምዴ እንዴት ነው ማለት ነው? አልፎ አልፎ የመጠጣት ልምድ ነው ያለኝ። ኦልዌይስ አይደለም። ከፈለግኩም ደግሞ አይ ኦልዌይስ ድሪንክ ኮፊ ኢን ዘ ሞርኒንግ ማለት እችላለሁ። ሁል ጊዜ ጠዋት ጠዋት ቡና እጠጣለሁ ማለት ይቻላል። ስለዚህ አይ ኦልዌይስን በኦኬሽናሊ መለወጥ እችላለሁ። አይ ኦልዌይስ ድሪንክ ኮፊ ኤቭሪ ሞርኒንግ ብለው ደግሞ ሁልጊዜ ቡና እጠጣለሁ። እዚህ ጋር ግን ሁሌ ያለመጠጣቴን ኢንፋሳይዝ አድርጌ ለማስተማር ትኩረት ለመስጠት ስፈልግ ግን አይ ኦኬሽናል ድሪንክ ኮፊ አልፎ አልፎ ቡና እጠጣለሁ። ወይም ደግሞ አይ ኦኬሽናል ድሪንክ አልኮሊክ ድሪንክ ማለት ይቻላል። አልፎ አልፎ አልኮል መጠጥ እጠጣለሁ። ስለዚህ ልምዴን ነው። ኦኬሽናል የምትለዋ ልምድን ለመግለጽ የገባች አድቨርብ ናት። ቨርብ ዋንን በመግለጽ እንጠቀማለን በሲምፕል ፕሬዘንት ቴንስ ላይ ማለት ነው። ሌላ ተመልከቱ። ሺ ዳዝንት ቨርብ ዋን እዚህ ጋር ተመልከቱ። ሺ ዳዝንት ሺ ስተዲስ ነው። ሺ ስተዲስ ኢንግሊሽ ኤቭሪ ዴይ። ሺ ስተዲስ ኢንግሊሽ ኤቭሪ ዴይ። እንግሊዝኛ በየቀኑ ታጠናለች። አይ መቼንም ታጠና በየቀኑ ታጠናለች። ይሄ ልምዷን ነው የሚያሳየው ማለት ነው። ስለዚህ ኤቭሪ ዴይ በየቀኑ የሚሰራ ስራን ለመግለጽ ስተዲን ቨርብ ዋንን ኤስ ሰርድ ፐርሰን ስለሆነች ደግሞ ኤስን በመጨመር ተጠቅመናል። ጌትነት ኦልዌይስ ዌክስ አፕ አት 5 AM። ጌትነት ሁልጊዜ የሚነሳው ከሌሊቱ 11 ሰዓት ነው ማለት ነው። 11 ሰዓት ሌሊትን ነው የምታመለከተው በኤም ሲጻፍ። ስለዚህ ጌትነት ኦልዌይስ ዌክስ አፕ አት 5 AM። ጌትነት ሁልጊዜ 11 ሰዓት ይነሳል ከእንቅልፉ ማለት ነው። እዚህ ሁሌ ልምዱን ነው የሚገልጸው ማለት ነው። ተመልከቱ። ሶስተኛው ደግሞ ስቴቲቭ ቨርብስ ወይም ነን ኮንቲኒየስ ቨርብ። አሁን ብዙ ጊዜ ኮንቲኒቲን የማንገልጽባቸው አሁን አይ ላቭ ዩ ስል አሁንም እየወደድኩት ነው ያንን ሰው እወደዋለሁ ነው፣ ግን በኮንቲኒየስ ቨርብ አይጠቀም። አይ አም ላቪንግ ዩ አይባልም። ግን አንዳንዴ ሌሎች እነዚህ ኔቲቭ የሆኑ ሰዎች ይጠቀሙታል። ይህንን ደግሞ የተለየ ኢንፋሲስ ለማሳየት እዛች ጋር ሞመንቱን ለማሳየት ይጠቀሙበታል። ግን አብዛኛውን ጊዜ ይህንን ቨርብ እነዚህን ቨርብ የምንጠቀመው በሲምፕል ፕሬዘንት ቴንስ ፎርማቸውን አይኤንጂ ፎርም ብዙ ጊዜ ለእነዚህ ቨርቦች አንጠቀም። ስለዚህ ግን የሚገልጹልን አሁን ከረንትሊ ያለንን ስሜት የምንገልጽበት ነው። ስለዚህ ስታቲክ ቨርቦች ብዙ ጊዜ የሚገልጹት ምንን ነው? ቶትን፣ ሀሳብን፣ ኦፒኒየን፣ አስተያየትን ወይም ፊሊንግ ስሜትን፣ ኢሞሽን ኢሞሽንም ያው ስሜትን የሚገልጹ ናቸው። ወይም ደግሞ በፋይቭ ሴንስ ኦርጋኖቻችን የምንለየው ነገሮች አሁን አምስቱ ሴንስ ኦርጋን የምንላቸው ለምሳሌ አፍንጫ፣ አይን ምናምን አሉ አይደል? እነዚህ የሚያደርጓቸው አይን አሁን አይ አም ሲንግ ዩ አንልም። አይ ሲ ዩ በቃ አለቀ። ሲን ነው የምንጠቀማት
በሴንስ ኦርጋን የምንጠቀማቸው ሲሆኑ ደግሞ እንደዚህ አይነት ሲምፕል ፕሬዘንት ቴንስን እንጠቀማለን ማለት ነው። ስለዚህ ኤግዛምፕል ተመልከቱ። ኢት ስሜልስ ባድ፣ መጥፎ ሽታ ይሸታል ወይም መጥፎ ሽታ አለው ለማለት ፈልገን ነው። አይ ላቭ ማይ ማም፣ እናቴን እወዳታለሁ። ይሄ ፋክት ነው። አይ አም ላቪንግ እናቱን ወይም እናቷን አሁንም እየወደደ እንደሆነ ለመግለጽ ሲፈልግ ይህንን ነገር ይገለጻል ማለት ነው። አይ አም ላቪንግ አይባልም ማለት ነው። ኤልሳ ፊልስ ሃፒ፣ ኤልሳ ደስተኛ ናት። በቃ ኤልሳ ኢዝ ፊሊንግ ሃፒ አይባልም። አሁን ከረንትሊ በዚህ ሰዓት የሚሰማ ስሜት ነው፣ ግን ቢሆንም በአይኤንጂ ፎርም አንገልጸውም ማለት ነው። ዊ ኒድ ሄልፕ፣ እርዳታ እንፈልጋለን። አሁን እዚህ ጋር ሞመንት አሁን ሰው እንዲረዳን እየፈለግን ነው፣ ግን በአይኤንጂ ፎርም አንጠቀመውም። አይኤንጂ ፎርም አሁን የሚደረጉ ክስተቶችን ነው ብለናል፣ በዛ ወቅት ንግግሩ በሚደረግበት ወቅት ብለናል። ግን እነዚህም የዚ አይነት ስሜት ትርጉም ነው ያላቸው፣ ግን በኮንቲኒየስ አንጠቀማቸው። ስለዚህ ሶስተኛው የሲምፕል ፕሬዘንት ቴንስ ጥቅም ምንድን ነው? ስታቲክ ቨርቦችን ወይም ነን ኮንቲኒየስ የሆኑ ቨርቦችን ለመጠቀም ያገለግላል። አራተኛው እና የመጨረሻው ኒር ፊውቸር ወይም ደግሞ ስኬጁልድ ኤቨንትስ ይባላል። የቅርብ ጊዜ እቅድ፣ ፕላን አድርገን በዚህ ሰዓት ይደረጋል የሚለው የቅርብ ጊዜ ውጥናችንን የምንናገርበት ነው። አሁን ለምሳሌ ሳምሶን አራይቭስ ኦን ሳተርዴ። አሁን ሳምሶን ቅዳሜ እንደሚመጣ ተናግሯል፣ ይታወቃል ማለት ነው። በዚህ ሰዓት ላይ ሳምሶን አራይቭስ ኦን ሳተርዴ፣ ሳምሶን እሁድ ሳይሆን እዚች ጋር ፍራይዴ ነው፣ ቅዳሜ ይደርሳል። አሁን ፊውቸር ቴንስ ነው ንግግሩ፣ የፊውቸር ቴንስን ነው፣ ግን እዚህ ጋር ፕላንድ ስላደረግ ነው በሲምፕል ፕሬዘንት ቴንስ ፎርም በቨርብ ዋን እንጠቀመዋለን ማለት ነው። ዘበስ ሊቭስ አት 8 ኤም፣ ባሱ አውቶቡሱ 2 ሰዓት ይነሳል ነው። አሁን ይሄ የባሱ መነሻው የሁሉ ጊዜ ነገሩ ነው። አንድም ሁለትም ደግሞ የዛሬው መነሻው ደግሞ 8 ሰዓት ወይም 2 ሰዓት ላይ መሆኑን እየነገረን ነው ማለት ነው። ሌላው አውር ቲቸር ካምስ ቱሞሮ፣ አስተማሪያችን ነገ ይመጣል። እዚህ ጋር አውር ቲቸር ሳብጀክት ነው። ካምስ ቨርቡ ያው ሰርድ ፐርሰን ስለሆነ አስተማሪ የሚለው ኤስ ተጠቅመናል። ቱሞሮ አስተማሪያችን ነገ ይመጣል። ይሄ አስተማሪው እንደሚመጣ ስለሚታወቅ ነው። ዛሬ ላይ ሆነን ነገ እንደሚመጣ እርግጠኛ መሆኑን ስናቅ የምንናገርበት ነው። ያው እርግጠኞች ነን ይሄ ነገር እንደሚፈጸም ማለት ነው። ሌላ ዘይ ሚት ኦን ቱስዴይ፣ ማክሰኞ ይገናኛሉ። በቃ ቀጠሮ ይዘዋል። ወይ ሰኞ ዕለት ነው ይህን የምናገር ወይም እሑድ ሆኖ ለማክሰኞ እንደሚገናኙ ስንገልጽ ነው። ስለዚህ የቅርብ ጊዜ ክስተቶችን በሲምፕል ፕሬዘንት ቴንስ መግለጽ እንችላለን ማለት ነው። በስተመጨረሻ የምናየው እንዴት ወደ ኔጌቲቭ እና ኢንተሮጌቲቭ፣ ኔጌቲቭ አረፍተ ነገር ወደ አፍራሽ አረፍተ ነገር፣ እስካሁን ያየልናቸው አፎርማቲቭ ይባላል። አፎርማቲቭ ማለት ፖዘቲቭ አረፍተ ነገሮች ናቸው፣ ምንም አፍራሽ የላቸውም። ኔጌቲቭ ስናደርገው ደግሞ አፍራሽ ሲሆን እና ኢንተሮጌቲቭ፣ ኔጌቲቭ አፍራሽ ነው፣ ኢንተሮጌቲቭ ደግሞ ጥያቄ አረፍተ ነገርን እንዴት እንጠቀማለን በሲምፕል ፕሬዘንት ቴንስ የሚሉትን እናያለን። ይሄ በጣም ወሳኝ ነው፣ ምክንያቱም የሚሟላው እነዚህንም ስናቅ ነው። ተመልከቱ፣ አሁን በኤግዛምፕል እናያለን። አይ ድሪንክ ዋተር ኤቭሪ ሞርኒንግ፣ ጠዋት ጠዋት ውሃ እጠጣለሁ። ይህ አሁን አፎርማቲቭ ነው። አፎርማቲቭ ማለትም ፖዘቲቭ አረፍተ ነገር ነው። አይ ድሪንክ ዋተር ኤቭሪ ሞርኒንግ። አሁን ድሪንክ ቨርብ ዋን ሆኖ ገብቷል። ሁሌ እንጠጣለን፣ ሀቢትን ነው የሚነግረን ማለት እዚህ ጋር ሀቢት ነው የሚነግረን። ይህንን ግን አልጠጣም ደግሞ ይሄ ልምዴ አይደለም ብዬ ደግሞ ሳፈርሰው እንዴት ነው የሚሆነው? አይ ዶንት ድሪንክ ዋተር ኤቭሪ ሞርኒንግ፣ ጠዋት ጠዋት ውሃ አልጠጣም። በቃ እዚህ ጋር አሁን ለማፍረስ ማንን እንጠቀማለን? ለሲምፕል ፕሬዘንት ቴንስ ዶንት፣ ዱ ኖት፣ ቨርብ ዱ የምትለውን ቨርብ አለች እና ኖትን አብረን እንጠቀማለን። ይሄ ኮንትራክትድ ፎርም አንድ ላይ ሲያያዝ ነው። ቆይ ቀጣይ ኤግዛምፕል ላይ ተነጥለው እናያቸዋለን። ስለዚህ አይ ዶንት ድሪንክ ዋተር ኤቭሪ ሞርኒንግ። ስለዚህ ምንድነው ጀስት ምንድነው ያደረግነው? ከቨርቡ ከዋናው ቨርብ ፊት ለፊት ዱ ኖት የሚለውን አፍራሽ አመጣ። ስለዚህ ጠዋት ጠዋት ውሃ አልጠጣም ለማፍረስ ስንጠቀም ይሄን እናደርጋለን። ወደ ጥያቄ ስናመጣው ደግሞ ስናመጣው እዚህ ጋር ከፊት ለፊት ያመጣ ዱን እዚህ ጋር ነበር የተጠቀምነው፣ ከፊት እናደርጋታለን። ዱ እዚህ ጋር ተመልከቱ። ዱ አይ ድሪንክ ዋተር ኤቭሪ ሞርኒንግ። አነጋገራችን ቅላጼያችንም ይለያል። ዱ አይ ድሪንክ ዋተር ኤቭሪ ሞርኒንግ፣
ሁልጊዜ ጠዋት ጠዋት ውሃ እጠጣለሁ። አማርኛችንን ተመልከቱ። የአማርኛ ቃል ደግሞ ተመሳሳይ ነው። ሙሉ ለሙሉ ጠዋት ጠዋት ውሃ እጠጣለሁ ነው። ለጥያቄ ስንለውጠው ብቻ ግን ጠዋት ጠዋት ውሃ እጠጣለሁ ብለን ለወጥ ነው፣ ወደ ጥያቄ አመጣ። ጠዋት ጠዋት ውሃ እጠጣለሁ ጥያቄ ሆነ። ስለዚህ ጥያቄ ለማድረግ ዱን ከፊት መጨመር። ለምን? ለፈርስት ፐርሰን አይ፣ ዊ፣ ዘይ፣ ዩ ለሚሆኑት ዱ እናደርጋለን። ለሰርድ ፐርሰን ደግሞ ዳዝ ነው። ቀጣይ ኤግዛምፕል እናየዋለን። ዶንት አይ ድሪንክ ዋተር ኤቭሪ ሞርኒንግ። እዚህ ጋር ደግሞ አፍራሽ የሆነ ጥያቄ ጠዋት ጠዋት ውሃ አልጠጣም የሚለው እቺ ወደ ጥያቄ ለወጠች። ዶንት አይ ድሪንክ ዋተር ኤቭሪ ሞርኒንግ፣ ጠዋት ጠዋት ውሃ አልጠጣም የሚለውን ምስክርነት ከሰው ለመጠየቅ ወይም የተለያየ ነገር ለመናገር ለማድረግ ስንፈልግ የዚህ አይነት አጠያየቅ እንጠቀም። ስለዚህ እዚህ ጋር ምን ሆና ገባች? ዶንትን እዚች የነበረችዋን ዶንት ኮምፕሌትሊ ከፊት አመጣናት። ስለዚህ አፍራሽ የሆነ ጥያቄ አረፍተ ነገር ማለት ነው። ይሄኛው ግን አፍራሽ አይደለም። በዚህ አይነት መልኩ ነው። ይሄ ለፈርስት ፐርሰን እና ለሰከንድ ፐርሰን፣ ለሰርድ ፐርሰን ደግሞ ፕሉራል የምንጠቀመው ነው። ለሰርድ ፐርሰን ሲንጉላር አሁን ኤግዛምፕል ሺን በመውሰድ እንመልከት። ሺ ድሪንክስ ዋተር ኤቭሪ ሞርኒንግ ነው። ጠዋት ጠዋት ውሃ ትጠጣለች፣ ልምዷ ነው። አሁን ልምዷ አለመሆኑን ለመናገር ደግሞ በአፍራሽ አረፍተ ነገር ነው የምንጠቀመው። ስለዚህ እዚህ ጋር አሁን ድሪንክ ነው። ቀድሞ ድሪንክስ ነበረ፣ ኤስ ትነሳለች፣ ድሪንክ ብቻ ትሆናለች። ከዚያ ኤስን እዚህ ዱ ላይ እንጨምረዋለን። ማለት ዱ የነበረው ዳዝንት ይሆናል። ሺ ዳዝንት ድሪንክ ዋተር ኤቭሪ ሞርኒንግ። ጠዋት ጠዋት ውሃ አትጠጣም፣ አፈረስ ነው፣ ልምዷ አይደለም ማለት ነው። ጠዋት ጠዋት ውሃ በፍጹም አትጠጣ ማለት ነው። ወይ ከሰዓት ነው የምትጠጣው፣ ሻይ ጠጥታ ነው የምትወጣው፣ ወይም ወተት ጠጥታ ነው የምትወጣው ማለት ነው። ይህንን ያሳየናል። ዳዝ ሺ ድሪንክ ዋተር ኤቭሪ ሞርኒንግ። ጥያቄ ስናደርገው ደግሞ ወዴት ምን ሆነች እቺ? እዚህ ጋር ዳዝ የነበረው ዳዝን ወደፊት አመጣ። ዱ ነበረ ለአይ፣ እዚህ ጋር ደግሞ ኤስ። ለምን? ኤስ ስለምትጨምር እዚህ ጋር ኤስ ስላላት እሱን ለማጥፋት እንደዚህ ዳዝ ሺ ድሪንክ ዋተር ኤቭሪ ሞርኒንግ። ጠዋት ጠዋት ውሃ ትጠጣለች፣ ጠዋት ጠዋት ውሃ ትጠጣለች። ጥያቄ አረፍተ ነገር ሆነ። የአማርኛው ቃል ተመሳሳይ ነው። ጠዋት ጠዋት ውሃ ትጠጣለች ብል ፖዘቲቭ አረፍተ ነገር ነው። አማርኛ ላይ ወደ ጥያቄ ለማምጣት ቅላጼያችንም ነው። ጠዋት ጠዋት ውሃ ትጠጣለች፣ ወይም ከፈለግን እንዴ ልንጨምር እንችላለን። ጠዋት ጠዋት ውሃ ትጠጣለች እንዴ ልንል እንችላለን። ከዚህ ውጭ ግን ጠዋት ጠዋት ውሃ ትጠጣለች የሚለው ጥያቄ ይሆናል ማለት ነው። አፍራሽ አድርገን ደግሞ ጥያቄ ስናደርገው አሁን ዳዝንት ሺ ድሪንክ ዋተር ኤቭሪ ሞርኒንግ፣ ጠዋት ጠዋት ውሃ አትጠጣም። ጥያቄ አትጠጣም በኔጌቲቭ አድርገን የጠየቅነው ማለት ነው። ስለዚህ እንደዚህ ወደ አፍራሽና ወደ ኔጌቲቭ እና ወደ ኢንትሮጋቲቭ ወይም አፍራሽና ጥያቄ አረፍተ ነገር እንደምንለውጣቸው እናያለን። የሁሉንም ፎርም እኔ ለፕሮናውኖች በሙሉ እንዴት ነው የምንጠቀመው የሚለውን ደግሞ እዚህ ጋር እንመልከት፣ እናነጻጽር። እዚህ ጋር ኔጌቲቭ ስናደርግ ነው፣ እዚህ ጋር ደግሞ ኢንትሮጋቲቭ ነው። ሃው ቱ ፎርም ኔጌቲቭ ኢንትሮጋቲቭ ሴንቴንሲስ ኢን ሲምፕል ፕሬዘንት ቴንስ ማለት ነው። ሲምፕል ፕሬዘንት ቴንስ ላይ ኢንተሮጋቲቭ እና ኔጌቲቭ ፎርምን እንዴት ነው የምንሰራው የሚለውን እያየን ነው። ተመልከቱ። ለአይ እንዴት ነው ነው? አይ ዱ ኖት ጎ። አሁን አያችሁ፣ ዱ ኖት እንደዚህ ነው ትክክለኛው ሲጻፍ። ዱ ላይ ኖትን ስንጨምር አፍራሽ ያደርገዋል። ወይም ግን ይህንን በአጠር አድርገን ስንጠው ኮንትራክትድ ፎርም ሲሆን አይ ዶንት ጎ፣ አልሄድም፣ ልምዴ አይደለም የሚለውን ሀቢትን ለመግለጽ ነው። ያው ይበልጥ ብዙ ጊዜ የምንጠቀመው አይ ዶንት ጎ፣ አልሄድም የሚለው ነው። ዊ ዱ ኖት ጎ፣ ኮንትራክትድ ፎርም ዊ ዶንት ጎ፣ ዶንት ትሆናለች፣ አጠር ትላለች ማለት ነው። ዱ ኖት ዶንት። ለዩም እንደዚህ ነው። ዩ ዱ ኖት ጎ፣ ዩ ዶንት ጎ። ሺ ዳዝ ኖት ጎ፣ ሺ ዳዝንት ጎ። ሂ ዳዝ ኖት ጎ፣ ሂ ዳዝንት ጎ። የተለመዱት ግን ንግግር ላይ እነዚህ ናቸው። ዳዝንት፣ ዱ ኖት የሚሉት ናቸው። ስለዚህ ለሺና ሂ ዳዝ ኖትን የተጠቀሙ ሺ ዳዝንት፣ ሂ ዳዝንት ወይም ዳዝ ኖት። ኢትም እንደዛ ነው። ኢት ዳዝንት ጎ፣ ኢት ዱ ኖት፣ ኢት ዳዝንት ነው። እዚች ጋር ስተታለች፣ እችን እናርማት። ዳዝንት ነው እዚች ጋር የታይፕ ኢረር ነው። እችን አስተካክሏት።
ኢት ዳዝንት ነው። እችን ነው የምንጠቀመው። ዳዝንትን እዚህ ጋር እንጠቀማለን። ኢት ዳዝን ኖት ጎ። ኢት ዳዝንት ጎ ነው፣ ዱኖት አይደለም። ይህ ስህተት ነው። እችኛዋን በዚችኛዋ ርሟት። ዘይ ዱኖት ጎ። ዘይ ዶንት ጎ። ይህ ትክክል ነው። ዘይ ዱ ኖት ጎ ነው የሚሆነው። ዘይ ዶንት ጎ ይሆናል ማለት ነው። ስለዚህ ኮንትራክትድ ፎርም ኔጌቲቮችን በዚህ አይነት ፎርም ነው የምንጽፈው። ስለዚህ ሁልጊዜ አረፍተ ነገር ስንሰራ ይህን ላይ በጣም ኢንፋሲስ አድርጎ ዱ ኖት እንዳትሉ። ዳዝንት ነው የሚሆነው። ኢት ዳዝንት ጎ። ኢት ዳዝ ኖት ጎ። ኢት ዳዝንት ጎ ነው የሚሆነው። በመቀጠል ኢንተሮጋቲቭ ስናደርጋቸው ደግሞ እንዴት ነው? ከፊት ነው የምናመጣው። ዱ አይ ጎ። ዱ አይ ጎ እሄዳለሁ። ከዚያ በአፍራሽ ፎርም ደግሞ ስናደርገው ያው ዱን ከፊት ነው በቃ የምናመጣው። ከፊት ዱን እና ዳዝን ስናመጣ ወደ ጥያቄ ይሆናል። ወደ አፍራሽ ስናደርገው ደግሞ ዳዝንትን ዱኖትን ወደፊት እናመጣለን ማለት ነው። ስለዚህ ዱ አይ ጎ እሄዳለሁ። ዶንት አይ ጎ አንድ ነው። ዱ ዊ ጎ። ዶንት ዊ ጎ እሄዳለሁ አልሄድም ነው። ይሄ አፍራሽ እሄዳለሁ አልሄድም፣ እንሄዳለን አንሄድም የሚል በአፍራሽ ስንጠይቅ ማለት ነው። ዱ ዩ ጎ። ዶንት ዩ ጎ ትሄዳለህ። ዶንት ዩ ጎ አትሄድም። አፍራሽ ሲሆን አትሄድም ወይ። እዚህ ጋር ግን ትሄዳለህ ነው። ዱ ዩ ጎ ትሄዳለህ። ዶንት ዩ ጎ አትሄድም። በኔጌቲቭ አድርገን ነው ስንጠይቀው ማለት ነው። ዳዝ ሺ ጎ ትሄዳለች። ዳዝንት ሺ ጎ አትሄድም። አፍራሽ ሲሆን ዳዝ ሂ ጎ አይሄድም። ዳዝንት ሂ ጎ አይሄድም። ዳዝ ኢት ጎ። ዳዝንት ኢት ጎ አትሄድም አይሄድም። ለእቃ ነገር ማለት ነው። ዱ ዘይ ጎ። ዶንት ዘይ ጎ አይሄዱ የሚለውን ጥያቄ ያሉት ነገር ነው። ስለዚህ እዚህ ጋር ኮንትራክትድ ፎርሙ ያው እንደዚህ ነው። ዱኖት ዱኖት ይሆናል ማለት ነው። ኖት ጎ ዱኖት የሚለውን እችን ዱኖትን በዚች ጋር እንደወጥናት ምንም ለውጥ የለውም። ቦታውን ብቻ ከፊት እናደርጋቸዋለን ጥያቄ ሲሆኑ ማለት ነው። ስለዚህ ለሁሉም አረፍተ ሴንቴንሲስ በዚህ አይነት መልኩ እየለዋወጥን እንሰራለን ማለት ነው። ስለዚህ የኢት ዳዝንትን እዚች ጋር እንዳትረሷት። ዳዝንት ኖት እንደዚህ ናት። ዳዝንት ነው። ተመሳሳይ እንደዚህ ነው የሚሆነው። በዚህ አይነት መልኩ እናያዝ። ስለዚህ ሲምፕል ፕሬዘንቴንስን በዚህ አይነት ፎርም መስራት እንችላለን። ስለዚህ እናንተ ደግሞ የተለያዩ ቨርቦችን በመጠቀም ስሩበት። ለምሳሌ ኢትን በመጠቀም እንዴት ትሰራላችሁ ብላችሁ መስራት ይችላል። አይ ኢት፣ ሺ ኢት፣ ሺ ኢትስ፣ ዊ ኢት፣ ዘይ ኢት እያለን እንደዚህ መስራት ስለምንችል ቨርብን ተጠቅማችሁ እስቲ የራሳችሁን አረፍተ ነገሮች በእነዚህ በሰባቱ በኔጌቲቭም በፖዘቲቭም በጥያቄ አረፍተ ነገርም በአፎርማቲቭም በኔጌቲቭም በኢንተሮጋቲቭም አድርጋችሁ ለመልመድ ሞክሮ አንድ ጥያቄ ወስዳችሁ በይበልጥ ሁሌ ልትሰሩት የምትችሉትን ነገሮችን በመጠቀም ለምሳሌ ስተዲን መውሰድ ትችላላችሁ። ማጥናትን፣ መብላት፣ ኢት እንደዚህ አረፍተ ነገሮችን አንድ ወስዳችሁ ከቃሉን ደግሞ በተደጋጋሚ ማድረጋችሁን ለመግለጽ ከአድቨርብ ኦፍ ፍሪኩዌንሲን አንዱን ኦልዌይስ፣ ዩዥሊ፣ ኦፍን የሚሉትን ነገሮችን በመጠቀም ለመስራት ሞክሩ። የዛሬው ትምህርት በዚህ ያበቃል። ሰብስክራይብ ያላረጋችሁ ቤተሰቦች ሰብስክራይብ በማድረግ አግዙን። እንዲሁም ጥሩ ነው ብላችሁ ካያችሁት ላይክ በማድረግ ተባበሩን። እንዲሁም ደግሞ ሀሳብ፣ ኮመንት፣ የተለያዩ ነገሮች ካላችሁ በኮመንት ቦክሶች ላይ አድርጉ። ለሰው ደግሞ ይጠቅማል ብላችሁ ካሰባችሁ ለሌሎችም ሼር በማድረግ ቻናላችንን እንድትደግፉ እንጠይቃለን። የዛሬ ትምህርት በዚህ አብቅቷል። በቀጣይ እስክንገናኝ መልካም ጊዜ። ቻው ቻው ቻው።